እንደው ባልሽ ይገርፍሻል? ይገርፍሻል? ያንቺ ባል ማንን? አንቺን። ምን ነው ይገርፋል? ሴት እንኳን ሊገርፈኝ ቀና ብሎ ያሰራሻል፣ እርሻ ያሳርስሻል። ማዳበሪያ ይዤለት አላውቅም። ለማምርቶ ሲገባ የቤቱ ይበቃታል። ልጅ ምን አለበት ብትረዳ ይለታል። ሰዎቹ እህል እኮ ይታጨድና ነዶ ይሰበሰባል ክምር ስር። ምን ይላል እሱ ታይዶ በኪራይም ሆነ በጅጊም ሆነ ይታጨዳል። እሱ ይሰበስባል እንግዲህ ያን እና ያከምራል። ምን ይላል እኔን እንኳን አትረዳህም እንዴ ባለቤቱ ያለ የቤቱም ሲበዛባት ነው እንኳን ሲመታልታ ምን በወጣት ሚስቴ እንደዚህ አላወጣትም። እውነቴን እኮ ምን በወጣ መቼ አነሳት የቤቱ ሙላ ልጆቿን ታሳድጋለች። እኛ ደግሞ ስንገባ እኮ አሁን እንበላለን እንጠጣለን እና ደግሞ ውጭ አለባት ወርበላ ለማንም ፊት አይሰጥም። ምንም እንደው ሾጥ አረግሽም እንደው ለምንድን ሾጥ የሚያደርገኝ? ማታ ሲገባ ማታ ሲገባ ቆቆ እንዴት ዋላችሁ? ደህና ዋላችሁ? ፈለቀች ዛሬ አይበለኝም። ማድ ቤትም ተውኩ ላይ ቤት ሲገባ ፈለቀች አቤት እንዴት ዋላችሁ? እግዚአብሔር ይመስገን መጣ ይልማል። በርጩማ አለ እንዲህ ያለ በርጩማ ታዛረክለታለሁ። ያማረ ነው፣ በረንዳው ያማረ ነው። ቤቱ እንደዚህ ያለ የሆነው ያኔ ሲያምር ቆሞ ሰው ተገለል የሚመጣ ተቦሩ የሚመጣ ቆሞ ነው ቤቱ ነው የሚያምር። እውነቴን እኮ አንቺ ሰራሽ ቤቱን? ታዲያ ማን የሰራው? እኔ ነኝ። ተማሪ ጋር ግብርና ነው የሚያውቀው። እሺ ታዲያ ግብርናውን ጠንቅቆ ጎበዝ ነው። ምርቱን አሳምሮ እንደ ማንም ሰው ክርዳዱን ምኑን አይደለም። ታረማል፣ ያሳርማል፣ ንጹህ ስንዴ ይገባል፣ ንጹህ ጤፍ ይገባል። ጤፉ ስትጋቡ ጠልፎ ነው የወሰደኝ። በቃ ጠልፊያ ነው የወሰደኝ። እንዴት አድርጎ ነው የጠለፈሽ? ምን አድርጊ ነው የሚለኝ? ንገሪኝ እውነቱን።